ሰሞኑን እንግዲህ አርሰናል ዋንጫ በልቶ በጣም ብዙ ነገር ነው ሶሻል ሚዲያው ላይ ያየነው። ካየነው ነገር አንድ በጣም ያስገረመኝ በጣም ኧረ ጉድ! ኧረ ወንዶቹ የት ሄዱ? ወንድነት ወዴት ገባ ያስባለን ነገር አለ አይደል? በቃ ካሜራ እየደቀኑ ቲክቶክ ላይ ወንዶች ሲያለቅሱ አርሰናል ዋንጫ በላ የሚል ትውልድ መምጣቱ የሚል ወንድ ማየታችን የዛሬ ርዕሳችን እንድንመርጥ ዋና የገፋን ነገር ነው። የወንድነት ድሮ የምናውቀው ወንድነት ይሄ ቆፍጠን ያለው ወንድነት አለ አይደለ? የምናውቀው እኛ ስናያደግ ነው ወንድነት። አሁን የት ገባ? ወንዶቹ የት ገቡ? ደግሞ በዚህ ብዙ ችግር ውስጥ ነው የምንገባው። ግን እስቲ እናወራበት፣ እስቲ እንነጋገርበት በሚል ነው እና ወንድነት የት ገባ? ወንድነት አሁን ሶሻል ሚዲያው ላይ በዙሪያችን የምናየው እንዴት እየተሳለ ነው? ምን አይነት ወንድነት ነው ፕሮሞት እየተደረገ ያለው? ኧረ ወንድነት የት ገባ የሚያስብል ነው ወይ? አንቺ እንደዚህ አይነት ነገር አስተውለሻል? እስቲ ስለሱ እናውራ። እንዴ እኔ ልክ አይደለሁም ብዬ እያሰብኩኝ መጣሁኝ። እንደውም ይሄ ወንድ ልጅ እንደዚህ ነው ብዬ የማስበው አለ አይደል? አባቶቻችን፣ ወንድሞቻችን፣ ታላላቆቻችን ወንድ ሆነው ያየንበት መንገድ እና አሁን ደግሞ አብዛኛው ላይ በተለይ አሁን የማህበራዊ ሚዲያ ዘመን ነው እና ማህበራዊ ሚዲያ ላይ የምናየው ወንድነት ብዙ ሰዎች ውስጥ ያለ ወንድነት እንትን ስዕል ይመስለኛል እና እነሱ ልክ ሆኖ እኛ ተሳስተን ይሆን እንዴ ብዬ እንዳስበኛለሁ እና አይ ቲንክ ተቀይሯል ጊዜው፣ ዘመኑ። ይሄ ወንድ ልጅ ይሄን መምሰል አለበት ብለን ውስጣችን ላይ የምንስለው ነገር አሁን ተሸርሽሮ ኦልሞስት ሁለቱም ጾታ ተመሳሳይ የመሆን አይነት ነገር አስተውያለሁኝ እና እንግዲህ በጣም ጥሩ ሀሳብ ነው ብናወራበት። ከኛ እድሜ ጋር የሚስተካከሉ ከኛም በላይ የሆኑ ሰዎች ምናልባትም ከኛም በታች ሆነው ደግሞ ይህንን ያስተዋሉ ሰዎች ሊኖሩ ይችላሉ እና ለእነሱም እንግዲህ ይህንን እድል እናመቻች በሚለው ዛሬ የምናወራበት ጉዳይ እንዴት ናችሁ ተመልካቾቻችን እንበላቸው። ሰላም፣ እንዴት ናችሁ? ሰላም ናችሁ ወይ? የላይፍ ቲቪ ተከታታዮች ዛሬ በምንና ሰላም እንደተለመደው አንድ ደግሞ ማህበራዊ ጉዳይ ይዘን መጥተናል እንድንነጋገርበት። አብራችሁን ቆዩ። ቻናላችንን ሰብስክራይብ አድርጉ፣ ያበረታታናል። አስተያየቶቻችሁን አሁንም ስጡን። ከእናንተ ማስተያየት ተነስተን ብዙ ነገሮችን እናወራለን። አብራችሁን ቆዩ። አብዛኛው ተመልካቻችን ባይ ዘ ዌይ ፌስቡክ ላይ ነው ያለው አይደል? ካልተሳሳትኩኝ በጣም ብዙ ሰው ፌስቡክ ላይ ኮመንት ብዙ እናገኛለን ከፌስቡክ ላይ። ስለዚህ ይመስለኛል እና ፌስቡክ ላይ ያላችሁ ኦጂ ፋሚሊ በጣም ነው የምናከብራችሁ፣ እንወዳችኋለን። አስተያየቶቻችሁን ስጡን። እንደውም ብዙ ቶፒኮችም እኮ እናገኛለን ከዚሁ ከፌስቡክ ላይ በሚሰጡን ኮሜንት እና በጣም ነው ደስ የሚለን፣ ልንላችሁ እንወዳለን። እንግዲህ እንደሰማችሁት ነው ወንድነት የሚለው የወንድነት ምንድን ነው ወንድነት የሚጠበቅበት ካራክተር የሚባለው ባህሪ የሚባለው ነገር እኛ በውስጣችን የምናስበው ነገር አለ እና አሁን ላይ ያለው የወንድነት አረዳት ምን እየሆነ መጥቷል? ቅድም እንዳልሽው አንቺ ፌስ ማነው ካሜራ ደቀነው እያለቀሱ አርሰናል ዋንጫ በላ ማለት ቤዛ ብሎ አንድ አባት የስራሽን ስጥሽ እያሉ የሚያለቅሱ አያስቅም እኮ ግን ያስቃል። ባይዘው ድንኳን ጣል የሚባለው አሁን ነው። ድንኳን ጣል ማለት ነው። ድንኳን ማን ነው? ዳስጣል እና እንደዚህ እየሆነ የመጣበት ምክንያት እና ስለ ወንድነት ያለን አረዳድ ምን ይመስላል የሚለውን እኛስ ምን እንጠብቃለን ወንዶች ሲባል የሚለው ነገር ነው የምናነሳው እና እኔ ፐርሰናሊ ግራ የሚገባኝ ሰው ካሜራ ደቅኖ ሲያለቅስ ከማልቀሱ በፊት ነው ካሜራውን የሚደቅነው? እያለቀሰ ሀሳቡ መቶለት ነው ካሜራውን የሚከፍተው? ድንገት ለቅሶ መቶለት እሱ ይሻላል ተፈጥሯዊ፣ ወይስ በወሬ መሀል ድንገት እየቀረጸ እሱ ይሻላል መቶ ነው? በጣም ግራ የሚያገባኝ ሰው ነገር ነው እና ይሄ ራሱ በተለይ ደግሞ ወንድ ሲሆን ትንሽ እኔ ፐርሰናሊ ወንድ ልጅ ፊት ለፊቴ ሲያለቅስ ይደብረኛል፣ ደስ አይለኝም። ለምን ያለቅሳል? ማልቀስ የለበትም፣ ይሄ ተፈጥሯዊ ነገር አይደለም እያልኩኝ አይደለም። ግን ወንድ ልጅ ደበቅ ሲል ነው እንደዚህ አይነት ነገሮችን ሲያደርግ ጠንካራ ነው፣ ከሴት የተሻለ ጠንካራ ነው ብዬ አስባለሁ። ወንዶች ፊት ለፊት ስሜታቸውን አያሳዩም፣ ኢሞሽናል አይደሉም ብዬ ነው ማሰበው እኔ ከማውቀው በመነሳት ማለት ነው። እና ወንድ ልጅ ፊት ለፊቴ ወንድሞቼ እንዲያለቅሱ እንኳን አልፈልግም። በቃ ደበቅ ብለው አልቅሰው የምርም ደግሞ ይረብሸኛል። ሆዴን የሆነ ልውስውስ ነው የሚያደርገው እና ከዛ ያልተለመደ በጣም ያህል ቢጎዳ ነው ብለሽም እኮ ታስቢያለሽ እና
እንደዚህ አይነት ወንዶች ይሄ ኖርማል በቃ የኖርማል ነገር አድርገውት ፊት ለፊት የሚያለቅሱ ከዛ ደግሞ ቡና እያፈሉ ሀሜት የሚያደርጉ ሰዎች አይቻለሁ። በነገርሽ አይተሻል? እንደ ኮንተንት እንደ ኮንተንት ነጠላ ዲስከስ መቋጨት ያደርገኛል የሚቀራቸው ነገር በነገርሽ ላይ ነጠላ መቋጨት ነው እንጂ የሚቀራቸው በደንብ በቃ እና ትልልቅ እናቶች ቡና እየተጠራሩ ምናምን ሀሜት እያደረጉ እያሙ ምናምን ነገር የሚያሳልፉት የለም። የእሱን ቫይብ ነው የሚፈጥሩት። እና እንደዚህ አይነትም ወንዶች አሉና እንደው እናንተ ተመልካቾቻችን እንደዚህ አይነት ወንዶችን ስታዩ ምን ይሰማችኋል? ትክክል ነው ወይ ብላችሁ ታስባላችሁ? እስኪ እናንተም ጻፉልን። አሁን ምንድነው አሁን ያልሻቸው ነገሮች ብዙ መጥቀስ ይቻላል። በተለይ ሶሻል ሚዲያ ያመጣብን ብዙ ጉድ አለ። አሁን ሁሉ ነገር ውጪ ነው፣ ያላየነው ነገር የለም። ወንዶች የላይፍ ስታይል ቪዲዮ ሲሰሩ፣ የዞሩ ሲበሉ፣ ልብስ ሲሸምቱ፣ ዛሬ የምለብሰው ቺን ነው ይቺን ከቡኒ ጋር ለብሳን ያሰብኩትኝ ጥፍሬ ልሰራ አስቤያለሁ፣ ጸዴ ጥፍር ቦታ ላሳያችሁ ምናምን የሚሉ የወንዶች የኮንተንት ቪዲዮዎች ቅድም ያነሳ ነው ኤግዛምፕል አለ። አሁን ኳስ የሆነ ክለብ ሲያሸንፍ ካሜራ ደቅነው እያለቀሱ ወንዶች እንደዚህ ሆነ ምናምን እያሉ አይ ዶንት ኖ ኖርማል እንዴት እንደሆነ እንደዚህ አይነት ነገሮች አለ አይደለ? ማስኩላኒቲ ሪዲፋይን እያደረገ ነው ሶሳይቲ ያለው። ሪዲፋይን ሊደረግ ይችላል በሆነ መንገድ፣ የተሳሳተን ነገር ልናርም እንችላለን በሆነ መንገድ። ግን ማስኩላኒቲ አሁን ፐርሲቭ እየተደረገበት ያለው መንገድ በጣም የሚያስፈራ ነው። እንደ ሶሳይቲ ባይዘው ሶሳይታል ስትራክቸር ኮላፕስ ከሚያደርግባቸው ነገሮች አንዱ በጥናትም ይሄ በጣም ብዙ ጥናቶች ላይ የተጻፈ ፕሪዲክት የተደረገ ነው ከዚህ ቀደም ጀምሮ ይሄ የሮል ማጣት፣ የወንዶች ሮል ማጣት፣ የሴቶች ሮል ማጣት፣ ውመንሁድ መንሁድ መቀላቀል እንደዚህ አሁን እንዳለንበት ዘመን ወደ መበላሸት ነው። የመበላሸት የሚለውን ቃል ስጠቀም በድፍረት ነው። ምክንያቱም አሁን ያለንበት ዘመን እንደምታዩ ነው። ዙሪያሽንም ማየት ትችያለሽ። ሶሻል ሚዲያው ብቻ አይደለም። ሶሻል ሚዲያው ሪፍሌክሽን ነው። አሁን ያለንበት ነገር ሪፍሌክሽን ባይ ዘ ዌይ ምንም የተለየ ነገር አይደለም። ሰው ማህበረሰብ ውስጥ ደፍሮ የሚያደርገውን ነገር ነው ሶሻል ሚዲያ ላይ የሚያደርገው። somebody is watching ያውቃል። ስለዛ ይሄ እንደ ሶሳይቲ የማህበረሰብ መዋቅር የማህበረሰብ ስትራክቸር ኮላፕስ ከሚያደርግባቸው ምክንያቶች አንዱ ነው። ብዙ ትልልቅ ኢንፍራስትራክቸር ላይ ከባድ ነገር መስራት አለ አይደለ? ወንድ ልጅ አሁን ቅድም ያልሽው ነገር አለ። ወንድ ሲባል መጀመሪያ አእምሮች ላይ የሚመጣው መልክ፣ ይሄ ኮስሞቲክ የሆነ ነገር አይደለም። በተፈጥሮ ወንድ ሲባል ባህሪ ነው የሚመጣው አይደለ? ወንድ የሆነ ሰው ምናምን ብልሽ አሁን አእምሮች ላይ የሚመጡ የሆኑ ባህሪያት አሉ። ወንድ የሚያሰኘው ይሄ ብዙ የሚለፈልፍ ወንድ ነው። ሶሻል ሚዲያ ላይ ተሽኮነ በጣም ወንድ እኔ ይቅርታ አድርጎልኝና ወንድ ልጅ ትንሽ ቆጠብ ሲል ነው ደስ የሚለው አለ አይደል? እያየን ያደግነው የሆኑ የወንድነት ባህሪያት አሉ። ኃላፊነት መውሰድ፣ ከባድ ነገሮችን ፌስ ለማድረግ አለመፍራት አለ አይደል? አሁን የምታያቸው ወንዶች፣ ወጣት ወንዶች፣ ያንግ ማን በጣም የሚያስፈራ ነው። ኢዚ ነገር ነው የሚፈልጉት። ከባድ ነገር አይፈልጉም። ችግር ፌስ ማድረግ አይፈልጉም። ኢሞሽናሊ ሶፍት ናቸው። ስሜቴን ነካኝ፣ ስሜቴን ጎዳኝ፣ ስሜቴን ኤክስፕረስ ማድረግ አለብኝ ራሴን ምናምን የሚል ወንድ እየበዛ ነው። እና ምን አይነት ወንድ ነው ሶሳይቲ ውስጥ ወንድ የሚለው ራሱ ቃል አለው፣ የሆነ ዌይት አለው በእውነት። እና ይሄ ዌይቱን እያጣ ይሄ ክብደቱን እያጣ ወንድ ሲባል ወንድ አለ አይደለ? በቃ እንደው ሰው እኮ ሲያገባ ራሱ በኛ ባህል ብረት መዝጊያ የሆነ ይባላል። ፕሮቴክት የሚያደርግ ወንድ ሲባል ለምሳሌ አንድ ሴት ማገባው ወንድ ብላ ስታስብ ፕሮቴክት የሚያደርገኝ፣ ፕሮቫይድ የሚያደርገኝ፣ ቤቴን የሚመራ እኔ ደግሞ ልከተለው የማልፈራ አለ አይደለ? ቤቴን ሲመራ እኔ ልከተለው የማልፈራ፣ እኔ አጋዥ ስሆን የማልፈራው ወንድ የለም። ኮምፕሮማይዝ ማድረግለት ብዙ ነገር ዊሊንግ መሆንለት ያንን ላይክ ኢንቻርጅ። ብዙ ጊዜ ወንድ ሲባል አባቶቻችን ስናስብ ዘር ኢንቻርጅ እናውቃለን። አባቴ ዛሬ ባይሞላለት ገንዘብ ማግኘት ባይችል ስራ ቢጎልበት ግን ስቲል ያንን ፋይናንሻል እንትን የሱ ሾልደር ላይ ነው አውቃለሁ። የሱ ነው ጭንቀቱ። አያሳየኝም፣ አያለቅስም። ኢንዱር የሚያደርግ ህመምን ኢንዱር የሚያደርግ አለ አይደለ? ጠንካራ ወንድ ስንል ፊዚካሊ ብቻ። ሶሳይቲያችን ወዴት እየሄደ ነው? ምን አይነት ወንዶችን እየፈጠረ ነው? ምን አይነት ወንዶችን እነዚህ ያንግ ማን ወጣት ወንዶች ወይም ትንንሽ ልጆቻችን ወንድ ልጆቻችን ምን አይነት ወንዶችን ነው እያዩ የሚያድጉት? ሮል ሞዴል የሚያደርጉት ምን አይነት ወንዶችን ነው? ሶሻል ሚዲያውን ኖርማላይዝ የሚደረጉትን ነገሮች የሆነ ወንድ ልጅ ለአቴንሽን ሲሮጥ ማየት በላይ ዳስ የሚያስጠል ነገር የለም። እውነት ዳስ ጣል የሚለውን ዘፈን እዚህ ጋር አስገቢልኝ። ኮፒራይት ኢሹ ችግር ካላመጣብን እንደው ቴዲ አፍሮን አስፈቅደን። ዳስ የሚያስጠል የሚያስለቅስ ነው። እኔና አንቺ ዛሬ እንሳቅበት። ይሄ ባይዞ እንትን ነው፣ ዳርክ ሂውመር ነው።
እንደው ምን ስቀው ምን እንደው አንዳንድ ነገር እኮ ከአቅምሽ አልፎ ከሀሳብሽ ያስቅሻል። አዝኖ ይስቃል ሰው እና የዚህ የዳርክ ሂውመር እንደ ዳርክ ሂውመር ይታሰብልን እንደው ስንስቅ ከሀዘን ሞልቶ ተርፎ እንደሆነ እውነት እና ይሄ ያሳስባል። እንደ ሶሳይቲ እንዳልኩት ትልቅ ኮላፕስ የሚፈጥር ስለሆነ ያሳስባል። ኖርማላይዝ የተደረጉ ፕሮሞት የሚደረጉ ወንዶችን ሶሻል ሚዲያ ላይ እስቲ ወንድ ልጅ ቁጭ ብሎ ቫይራል ስለመውጣት ሲጨነቅ ከማየት በላይ እንዴት ያሳዝናል። እውነት ቪዲዮ ደቅኖ የሚደንስ ወንድ ነው የበዛው አሁን ላይ። መደነሳቸው አሁን እንዳልኩት አጌን መደነሳቸው፣ መዝናናታቸው፣ ዝም ብሎ ሲምፕል ነገር ማድረጋቸው፣ ወጣት ናቸው ምናምን ይሄ አይደለም የሚያሳስበው እሱ ነገር ማስኩላኒቲን፣ ወንድነትን፣ ሜንሁድን ሪዲፋይን እያደረገ ነው። ዊክ የሆኑ ወንዶችን እየፈጠርን ነው። ሊደርሺፕ ላይ የሌሉ ወንዶችን የሚመሩ ቤተሰብ የሚመሩ ኢንቻርጅ የሆኑ ቃላቸውን የሚጠብቁ አይደለ? እንዴት ነው ወንድ ልጅ እኮ እኛ አባቶቻችንን ስናድግ እኔ ትዝ ይለኛል እናቴ ልትገርፈኝ ስትልና አጎቴ ሊገርፈኝ ሲል ይለያያል። አያቴ ሰላም ምናምን ብላ ትጮዋለች። አጎቴ ማለት ነው አይጮህም ራሱ ዞር ስል ገና አይን ላይን ስንገጣጠም ነይ ነው የሚለኝና አውቃለሁ ይሄ አይደለ የወንድና የሴት ሮሉ አለ የተለያየ ነው። እና የሆነ የሚከበር የሆነ የሚፈራ ወንድ ይመጣል ወይ ቤተሰብ ውስጥ ኢንቻርጅ ሆነ እኔ ኢንቻርጅ ነው የምሆነው የሚል ወንድ ይመጣል ወይ? አሁን አንቺ ስታገቢ አንቺን ለጠይቅሽ፣ አሁን አንቺ ስታገቢ ለባልሽ ብለሽ ኮምፕሮማይዝ ያደረግሻቸውን ነገሮች ታውቂዋለሽ። አሁን ቁጭ ብለሽ ብታስቢያቸው ታውቂያቸዋለሽ። እኔ እንዲህ አይነት ሰው አልነበርኩም። እንዲህ እንደሆን ግን ዊሊንግ እንደሆንለት ያደረገኝ ቢካዝ ሂዝ ኢንቻርጅ። እሱ ኢንቻርጅ ስለሚሆን ነው። እሱ ወንድ ስለሆነ ነው። ወንድ ስለሆነ ኢንቻርጅ ስለሆነ እሱ በቃ ፈልገሽ ነው ገባሽ? የተውሽውን ነገር ፈልገሽ ነው የምታይለት። እንዴ አሁን በቀላሉ እንደው እናንሳ ብንል ማለት ነው ወጥቼ ሰርቼ ራሴን ማስተዳደር ሴት ነበርኩኝ። ከዛስ ቤት ተቀምጬ ልጄን አሳድጋለሁ ብዬ ማለት ነው ቤት ለመቀመጤ እሱ ላይ ስለተማመንኩኝ ታረጊበት አይሽ ይሄ ባህሪ እኮ ይሄ እንደ ምሳሌ ነው የምነግርሽ እና ብዙ ነገሮች ማንሳት ደግሞ ይቻላል፣ ምንም ጥያቄ የሌለው። ይህ ሀሳብ ግን ከእንደው ከፌሚኒስቶች ጋር የሚያጋጨን ይመስለኛል። ሴት ልጅ አትችልም፣ ሴት ልጅ ምን ጎደላት ምናምን ላይክ ሻይዋ አይነት ጉዳዮች ውስጥ እንዳይወስደን ፈራለሁኝ። ግን እንዳልሽው በቃ የሆነ አይምሯችን ውስጥ የሚመጣ ወንድ ልጅ ሲባል ከባባድ ስራዎችን እኮ ከተፈጥሮ አንጻርኛ አሁን የማንችላቸው ከባባድ ስራዎች ሊኖሩ ይችላሉ። ስትወልጂ ወገብሽ ይጎዳል፣ ሄቪ ነገር አታነሺ ሊሆን ይችላል ምናምን። ይሄንን ነገር የሚያደርግ ወንድ ልጅ ነው። በቃ እሱ እንትን ይልልኛል። ተፈጥሯችን እንኳን ወንድ ልጅ እና ሴት ልጅ እንኳን ቁመታችን እንኳን ይለያያል አይደል? እሱ ያወርድልኛል ምናምን የምትይው ነገር አለ እና በቃ ያንን የሚያሳጣ ነገር እየተፈጠረ ነው ያለ ይመስለኛል። እንደውም አንድ ዜና ካልተሳሳትኩኝ ያየሁት የወንድ ወታደሮች ወደ ግንባር የሚመጡ ሰዎች እጥረት ዓለም እየገጠማት ነው የሆነ አካባቢ ላይ የሆነ ቦታ ጠቅሶ የሚል እንትን አለና አስቢው። ወንድ ልጅ ሲባል እንግዲህ ድሮ እንደውም ወንድ ብቻ ነበር ማለት እንችላለን አይደል? እነዚህ ኢንዱስትሪዎች ላይ ዳር ድንበር የሚጠብቅ አሁን ሴቶችም በደንብ እየገቡበት ቢሆንም በቁጥር ደረጃ ወንዶች ይበልጣሉ። ምክንያቱም ሴት ልጅ ትንሽ ከበድ ይላል። ሴት ልጅ ፕሮቴክት መደረግ ተፈጥሯ ነው፣ ምንም አይደለም። ሴትን ፕሮቴክት ማድረግ ደግሞ የወንድ ተፈጥሮ ከተፈጥሯ አንጻር ሴት ልጅ ይሄ እንደዚህ ወጣ ምናምን እንደዚህ አይነት ቦታ ላይ መጋፈጥ የምትችል አይነት ነች ብዬ አላስብም። ሶ በዚህ ልክ ነው አሁን ይሄ ማህበራዊ ሚዲያውም ወንዶች እየሆኑ የሚያሳዩት ለሌሎች ወንዶች ለሌሎች ሰዎች የሚያሳዩትን ማንነት ሼፑን እየቀየረ ወንድነት የሚለውን ሀሳብ እየቀየረ እንግዲህ ቁጭ ብሎ በሌላ ዓለም ላይ ደግሞ ሜካፕ እየተቀባ ኮንቱር እንደዚህ ነው የሚደረገው ሊፕ ላይንሽን ኮምቦ ምናምን እያለ የሚያስተምር ወንድ ባለበት ዲስካስት ነው የሚያደርገኝ። በቃ ማስብ ራሱ ኮልሚ ትራዲሽናል ኮልሚ ኮንዘርቫቲቭ የፈለጋችሁትን በላችሁ ጥሩኝ። ይሄ እኔ ዲስካስት በዚህ እኔም ከአንቺ ጋር እስማማለሁኝ። አንዳንድ ማልስማማባቸው ከዚህ በፊት የተወያየንባቸው ሾዎች ሊኖሩ ይችላሉ። ግን ይሄ እኔንም ስታይሌን ምንድን ነው አለባበሴ እንዴት ነው ጥፍሬን ተሞርጄ በጣም ነው የሚደብረኝ። በቃ ወንድ ልጅ ለምን ራሱን አልጠበቀም አይደለም። ለምሳሌ ወንድ ልጅ ወንድ ማለት ወንድ መሽተት አለበት ብዬ ብብት ምናምን አይነት እሱን አይደለም
ንጽህናውን መጠበቅ አለበት። ኦፍ ኮርስ ንጽህናውን ይጠብቅ። ቴንሽን ሲከር ሲሆን ወንድ ልጅ ላይክ ለቪው ብሎ ምናምን እንዲሆን አልፈልግም። በቃ ንጽህናውን የጠበቀ ንጹህ ወንድ ሆኖ ግን ጥፍሬም ፀጉሬን እግሬን ተዘፍዝፌ ዙሪያውን እንትን ተቆራርጬ ምናምን ነገር ቤቢ ሄሪ ምናምን እንዲል አልፈልግም ነው እኔ የምለው። ግን ይሄ የእኔ ፍላጎትና የአንቺ ፍላጎት ሆኗል አሁን ላይ። ብዙ ወንዶች ምንድነው ሴቶችም ወገባቸውን ይዘው ምንድነው ችግሩ ወንድ ልጅ ራሱን ቢንከባከብ ቢጠብቅ ብለው ሊከራከሩሽ ይችላሉ። ቴንሽን ሲከር ሲሆን ወንድ ልጅ ላይክ ለቪው ብሎ ምናምን እንዲሆን አልፈልግም። በቃ ንጽህናውን የጠበቀ ንጹህ ወንድ ሆኖ ግን ጥፍሬም ፀጉሬን እግሬን ተዘፍዝፌ ዙሪያውን እንትን ተቆራርጬ ምናምን ነገር ቤቢ ሄሪ ምናምን እንዲል አልፈልግም ነው እኔ የምለው። ግን ይሄ የእኔ ፍላጎትና የአንቺ ፍላጎት ሆኗል አሁን ላይ። ብዙ ወንዶች ምንድነው ሴቶችም ወገባቸውን ይዘው ምንድነው ችግሩ ወንድ ልጅ ራሱን ቢንከባከብ ቢጠብቅ ብለው ሊከራከሩሽ ይችላሉ። እና እኔ ከነሱ ጋር መከራከርም አልፈልግም። ይሄ የኔ አቋም ነው። ወንድ ልጅ ወንድ ሲሆን ነው ደስ የሚለኝ። በቃ ወንድ እንዳልሽው ቅድም ይሄ ሶሻል ሚዲያ ላይ ወጥቶ ወገቡን ይዞ እንደዚህ እያለ እንዲያወራ አልፈልግም። በቃ ጠብ ሲል ነው ወንድ ብዙ እንደ ተፈጥሮ ብዙ አያወሩ። የምናወራው ብዙ ባይደው እኛ ነን። እውነት ቢሆንም የሚያምረው በሴት ነው። ያምረብናለም ብናወራ በጣም ዝም እነሱ በቃ የሚያልፉት ነገር ወደ ውስጣቸው የሚያስገቡት ነገር የሚሰሙት ነገር ምናምን መብለጥ አለበት ብዬ ነው ማስበው በተፈጥሮም ስናየው። እና ያ ነገር እየጠፋ ነው። በቃ አለማችን ወንዶችን እያጣች ነው ይመስለኛል። ሴቱም ወንድ ለመሆን እየጣረ ያለበት ጊዜ ላይ ነን። ስለ ውመንሁድ ደግሞ እናወራለን። አዎ እሱን ለብቻ ዛሬ ስለ ሜንሁድ ወንድነት፣ ወንድነት ኮንሰፕቱ ስለመቀየሩ አሁን እንዴት እየተሳለ ነው ስለሚለው እናወራና ስለሱ ደግሞ ለብቻው እንድናወራ ከፈለጉ ተመልካቾች በዚህ አጋጣሚ ይቅርታ አቋረጥኩሽ፣ ኮመንት ላይ ጻፉልን። እሱ ደግሞ ራሱን የቻለ ነው። እሱ የለም እሱ አፌክት አላደረገውም ይሄ ነገር ዛሬ ላይ ለመፈጠሩ እያለን አይደለም። ያ ደግሞ ራሱን የቻለ ቶፒክ ስለሆነ እንዳናረዝምባቸውም እዚህኛው ላይ ዛሬ አንድ ስፔሲፊክ ቶፒክ ስለመረጥን ነው። ልክ ነው። እንደዚህም አይነት ነገሮች ወንዶች ወንድነታቸውን ሲያጡ ሴቶችም አንዳንዴ እንደ ግዴታም ይሆንብሻል። በቃ የሆነ ሄድ የሚሆን ነገር የሚሆን ሰው ኢንቻርጅ የሚሆን ሰው ስታጭ ራስሽን እዛ ቦታ ላይ ትሰይሚያለሽ። አንዱን በቃ ማጣታችን ይመስለኛል ይሄንንም እየፈጠረ የሚመጣው። እና እንዳልሽው ይሄ ትክክለኛ ኮንሰርን ነው። ተመልካቾቻችንም ይሄንን የሚጋሩን ይመስለኛል። እንደውም ቢጽፉልን የት ቦታ ላይ ወንዶችን አተናቸዋል የሚለውን ቢያጋሩን ደስ ይለኛል በዚህ አጋጣሚ። አዎ አሁን ሌላው ደግሞ እንድናወራበት እንፈልገው ሶሻል ሚዲያ ላይ እንዴት ይሳላሉ የሚለውን ላይ ትንሽ ኤምፈሲስ እንድናደርግ መጨረሻ ሀሳብ እንድናደርግ የፈለግኩትኝ እሱም ደግሞ ፕሮሞት የተደረገበት መጠን በጣም ያስፈራል። አሁን በእኛ ሀገር እንኳን ሚዲያዎች ሶሻል ሚዲያ ላይ ብዙ ቪው፣ ብዙ ፎሎወር፣ ብዙ ተከታይ ያላቸው ወንዶች አሉ። ወጣቱ የሚያያቸው የሚከተላቸው፣ ከዛ ደግሞ ያንን ፕሮሞት የሚያደርጉ ደግሞ ሌሎች አሉ። በግሌ እንኳን አዩት ስም መጥቀስ አልፈልግም። የሆነ ፖድካስት ነው አቀርባ አንድ ወጣት ልጅ ነው፣ ብዙ ሰው ፎሎ የሚያደርገው ልጅ ነው። እንዳንተ አይነት ወንዶች ልጆቼ እያዩ እንዲያድግ እፈልጋለሁ፣ እንዳንተ አይነት ሰው ሞቲቬት የሚያደርግ ምናምን እያሉ ማለት ነው፣ ስም አልጠቅስም። እና በዚህ ልክ ፕሮሞት ራሱ እየተደረገበት ያለው መንገድ የባልና ሚስት ቪዲዮ፣ የካፕል ቪዲዮ አይተሽ ከሆነ በጥፊ ስትመታው፣ የሆነ ስታመናጭቀው፣ የሆነ ፕራንክ እየተባለ እንደ ቀልድ የሚደረግ መንሁድን ወንድነትን የሚስሉ ነገሮች ሲትኮሞች ባይዘው አሁን ያስቃሉ ተብለው የሚታሰቡት ወንድን ሲያኮስሱ ነው። ስም መጥቀስ አያስፈልገንም፣ ሰው ሁሉ ያውቃል። ያስፈልገናል። እሱ ብዙ ሰው የሚያውቀው ይመስለኛል። በቃ የተሳለው እዛ ሲትኮም ላይ እኮ ሁሉም ወንዶች ልፍስፍስ የማይረባ ሀሳብ የሚያመነጩ ምናምን ተደርገው ነው እና ያነሱ ስቆላቸዋል። ግን አዳዲስ የሚጨመሩም ካራክተሮች ተመሳሳይ እየሆኑ እስከ መቼ ነው የምንስቀው? ይሄ ፐርፐዝሊ ይሆን ብዬ እንዳስቡላ ሆኛለሁ። እስከ መቼ ነው የምንስቀው? የሚያስቀን ነገርን መምረጥ ማንጀምረው እስከ መቼ ነው?
እንዴ? እስከ መቼ ነው የምንስቀው? ወንድን የሆነ የሚያሳንስ የሚያኮስስ ወንድን የሚደበድብ ነገር አስቂኝ ይሆናል እንዴ? ወንድነትን እኔ ልጆቼ እያዩ እንዲያድጉ የምፈልገው ወንድነት አለ። ሮል ሞዴል እንዲሆን ለልጆቼ የምፈልገው ወንድነት አለ። እንዴ ይሄን ሚዲያው በጣም እያበላሸብን ነው። በጣም የሚያሳስብ ነገር ነው። አሁን አንቺ እንዳልሽው እስከ ትልልቅ ሶሳይታል ስትራክቸር ውስጥ ይገባል። ውትድርና ላይ ቁጥር እስከ መቀነስ፣ ሾርት ከት መውደድ፣ ቁጭ ብሎ ጌም የሚጫወቱ ወንዶች፣ ወጣት ወንዶች እየበዙ ነው። ዛሬ ላይ የሆነ ነገር ቢፈጠር ዳር ድንበር የሚያስከብር ወጣት አቴንሽን መውደድ የወንድ ባህሪ አይደለም። ወንድ ልጅ እንደው እንደዚህ አይነት ነገሮች ላይ ኬርለስ ሲሆን ነው። የድሮ ጀነሬሽን ላይ የነበረው ወንድ ሌሎች ሪል ኮንሰርኖች ስለነበሩት ነው። አሁን ሪል ኮንሰርን ላይ ወንዶች አይገኙም። የሚያሳስበን ይሄ ነው። ሪል ኮንሰርን ላይ ወንድ መገኘት ያለበት ቦታ ላይ እንዳይገኝ ያደርጋል። ሾርትከት የሚወድ ወንድ ከበዛ ሄቪ ስራዎችን የሚሰራው ማን ነው? ዓለም ባይዘው ኮላፕስ ታረግ፣ ሶሳይቲ ኮላፕስ ያደርጋል። በቃ ይሄ ምንም ባይዘው ጥናት ምንም አይፈልግም፣ ይታወቃል። ቅድም እንዳልሽው በጥናት እየተደገፈ በዜና እየወጣ የወታደሮች ቁጥር አነሰ፣ ትሬድ ላይ የሚሰሩ ይሄ ኤሌክትሪክ ምናምን አሉ አይደል? እነዚህ ሄቪ ስራዎች ወንድ ዶሚኔት የሚያደርግባቸው በተፈጥሮ ፊዚካሊ ዲማንዲንግ የሆኑ ብዙ ሴቶች ሊገቡባቸው የማይችላቸው ቦታዎች አሉ። ይሄ ከማንም ከተፈጥሮ ጋር መጋጨት ካልሆነ በስተቀር ግልጽ ነው። እነዚህ አይነት ቦታዎች ላይ ወንዶችን ማጣት፣ ሊደርሺፕ ላይ ወንዶችን ማጣት፣ ቤት ውስጥ እንዳልሽው ሄድ የሚሆን ሰው እስኪጠፋና ሴት በቃ እኔ እንግዲህ እሱ ካልሆነ እኔ እንግዲህ ልበል የሚልም እና አንድ ጓደኛ ነበር ሁሌ የሚለው ነገር ሴት ልጅ ሴት ስትሆን ደስ የሚል አብሬያት እየሄድኩ አለ አንዲት ልጅ ለምን ተጣላችሁ ብዬው አንዲት ዴት የሚያደርጋት ልጅ አብሬያት እየሄድኩ ውሻ መጣብኝና ታውቂዋለሽ ታሪኩ ውሻ ሲመጣብን አለ እኔ ወንዱ እያለሁ ምናምን ብላ ድንጋይ አነሳች። በዛች ደቂቃ ውስጥ ሴት የመሆን ስሜት ተሰማኝ እና እንደዚህ እና ታዲያ አንተ ቀድመህ አክት ማድረግ ሲያቅት ልጅቷ አየችክ ወንዱ ማተን ከሆነ እሷ የወንዱን ቦታ ያዘችው። ታዲያ ምን ታድርገው? እና አንዳንዴ እንደዚህ ኢንቻርጅ የሚሆን ፔኑን ኢንዶር የሚያደርግ ነው ያለው። አይዞሽ ዊል ፊገር ዲስ አውት የሚል ባል የሚል ወንድም የሚል ወንድ ጠፋ፣ እየጠፋ ነው። ሾርት ከት ነው የሚወደው አሁን ያለው ጀኔሬሽን። ከባድ ስራ መስራት አይፈልግም። ትምህርቱን መጨረስ አይፈልግም። ትምህርቱን እንኳን ተምሮ መጨረስ ከባድ ሀርድ ነገሮችን ማድረግ የሚወድ ወንድ የለም። ኢንቻርጅ መሆን የሚወድ ወንድ የለም። ከሴት ጋር አብሮ ሄዶ በየክሊኒኩ ልጅ የሚያስወርድ ወንድ ነው ያለው። አይ ይሄ ነገር እኔ አለው በቃ የሚቀረው ነገር ይቀራል። አይ አም ኢን ቻርጅ አውል ዱ ዲስ እኔ እንደዚህ ያደርጋለሁ ተይ ይሄንን የሚል ወንድ የለም። ባይዘው ኦፒኒየን ያለው ወንድ የለም። ሲትኮሞቹ ሶሻል ሚዲያዎቹ ምናምን ወንድነትን እንደዚህ እያደረጉ እያኮሰሱ ነው። ማስኩላኒቲ ሪዲፋይን እየተደረገበት ያለው መንገድ ሪል ኮንሰርን ነው እና እኔ በጣም ያስፈራኛል፣ እንቅልፍ ይነሳኛል። ለምወልዳቸው ልጆች ያስባለሁ፣ ለታናናሾች ያስባለሁ። ስልካቸው ላይ ነው ዛሬ እንደ ድሮ ከቤተሰብ ከማህበረሰብና ከትምህርት ቤት ነው ልጆቼን ከሶስቱ አንዱ ነው የሚቀርጸው። አቲን ልጆችሽን ከሚቀርጸው ነገር ሜጀር ነገር አንዱ ስልካቸው እጃቸው ላይ ያለው ስልክ ነው። ምንም ምርጫ የለሽ። ሚዲያው በደንብ አድርጎ ነገሮችን የሚያዩበትን መንገድ ሼፕ ያደርጋል። ምርጫ የለንም። ስለዚህ የእውነት ሰዎች እኔ እንጃ እንቅልፍ እንዴት ተኝተው እንደሚያድሩ እንዴት እንደማያስፈራቸው። አሁን እኮ የምንኖርበት እኔና አንቺ የምንኖርበት ዓለም ይህ ውስጥ የተበላሸ ነው፣ በብዙ ነገር የተበላሸ። ሆሞሴክሹዋሊቲውን በዩ ብዙ መጥቀስ ይቻላል። ወደዛ እየተገፋ ዊክ የሆኑ ወንዶችን ስሜቴ ኢሞሽን ምናምን የሚሉ ወንዶችን እየፈጠርን ነው። እኔ በእውነት በጣም አያልቅስ እኮ አለ ወንድ ልጅ ያልቅስ፣ ግን አለ አይደል ይሁን ህመምን ኢንዱር የሚያደርግ ኢንቻርጅ የሆነ ሪስፖንሲቢሊቲ ሳክሪፋይስ እንዴ ብዙ ነገራቸውን እኮ ነው የከፈሉልን አባቶቻችን እኮ። አይተነው አናቅም እኮ ነው አይተነው። እንዳልሽው ቅድም ወንድ ልጅ ፊት ለፊት እንኳን ሲያለቅስ ስናይ ከአቅሙ በላይ ቢሆን ነው የሚባለው። አይ ከአቅሙ በላይ ቢሆን ነው ወንድ አያለቅስም። እና በዛ መጠን እያየን ያደግነው ጥንካሬ፣ ስትሬንግት፣ የመንፈስ ጥንካሬ፣ ይሄ ስፒሪቹዋል ሄድ የመሆን ቤት ውስጥ አለ አይደለ? ግን ባይኖረው ሴቷ እኮ ሊሆን ይችላል ወጥታ የምትሰራው። እኔ ብዙ አጋጣሚዎች አጋጥመውኛል እያየሁ ካደግኩት አጎቶቼ ምናምን ወጥታ የምትሰራው ሴቷ ነች፣ ገንዘብ የምታመጣው ሴቷ ነች። ግን he is still the spiritual head of the family። ታሞ ቤት ውስጥ ቢቀመጥ ቤት ውስጥ የሚፈራ የሚሰማ አለ የሆነ ወንድ አባት ፋዘርሊ ፊገር አለ የሚባልበት እንትን እያጣን ይሄ ያለቀ የደበዘዘ እኔ በጣም ያሳስበኛል። እና ሜኒኪዩር ፔዲኪዩር የሚሰራ ካሜራ ደቅኖ የሚያለቅስ የሚደንስ ወንድ ለምን በዛ? በጣም ሾርት ከት የሚወድ ቁጭ ብሎ ጌም ተጫውቶ ገንዘብ ማግኘት የሚፈልግ ወንድ ለምን በዛ? ኢትስ ኖት አባውት ገቢ ባይዘው በኢንካም ሴት ስለበለጠችው ወይም እሱ ሄዶ ኢንካም ያምጣ ምናምን፣ ይሄ ስለዛ አይደለም። ቅድም እንዳልሽው ይሄ ካራክተር ነው። ይሄ ወንድ ሲባል አለ ምንጠብቀው ካራክተር መሆን ያለበት የእውነት ምንጠብቀው ይሄ ተፈጥሯዊም ነው እና ነገሮች ተፈጥሯዊም ናቸው። ግን እንደው ለዚህ ማሳያ እናት አባት ያሉበት ፋዘር ፊገር ያለበት ፋሚሊ
ውስጥ ውስጥ ያደገ ያደገ ሰውን እና ኤግዛክትሊ ደግሞ ያ የሌለበት ፋሚሊ ውስጥ ያደገ ሰውን ካራክተራቸውን አይተሽ እነሱ ላይ ያለውን ኢፌክት ማየት ትችያለሽ እናንተ ኤግዛክትሊ በዙሪያችሁ እና ያንን ወደ ትልቅዬ አስፉት ማለት ነው። በቃ አሁን የሶሻል ሚዲያው ምናምን ይህ ወንድነትን የሚለውን አስተሳሰባችንን ካደበዘዘው ከሸረሸረው እና ወንድ ልጅ ወንድ ሳይሆን ሲቀር እነኚህ እዚህ በቤተሰብ ውስጥ የሚፈጠሩ ወንዶች ሞር ገዝፈውና በዝተው ነው የሚፈጠሩት። እና እስኪ እናንተ በግላችሁ የተመለከታችሁትን ኦብዘርቭ ያደረጋችሁትን የሚያሰጋችሁን እኛም ልክ ላንወድ እንችላለን በእናንተ እይታና እንታረማለን። እስቲ ሀሳባችሁን ሼር አድርጉን እና የሚሰማችሁን ነገር ግለጹልን። ኮሜንት ላይ እንጠብቃለን የእናንተን ሀሳብ። ሌላ የምንጨምረው ነገር ያለ አይመስለኝም። ሰዓታችንም ሄዷል አይደል? ሰዓታችን ሄደ። አናርዝምባቸው። በሌላ ጉዳይ እንገናኛለን። በዚሁም ጉዳይ አይ በዚህ መንገድ ብታወሩበት የምትሉን ከሆነ እንመለስበታለን። ስለ ውመን ሁድም አውሩ፣ ሴቶችም ጠፍተዋል፣ ለምን ብቻ ወንድ ብቻ ካላችሁ ኮመንት ላይ አስቀምጡልን፣ እንነጋገርበታለን። ስላዳመጣችሁን እናመሰግናለን። በሌላ ጉዳይ እንገናኛለን። ቻው ቻው።